መንፈስ ቅዱስም በአንድ አምላክ አሜን። የተከበሩ መምህራችን መላከ ሳህል ኤልያስ አስፋው የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም ሊቀ ካህናት ታረቀኝ ማሞ የዚህ ደብር ዋና ጸሐፊ፣ መጋቢ ሃይማኖት ቄስ ቴዎድሮስ ስብከተ ወንጌል ክፍል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በዚህ በተቀደሰች ቦታ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአደራና የአስራት ልጆች፣ የመላእክት የጻድቃን የሰማዕታት ወዳጆች፣ በወደደን ባሰባሰበን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? አከም ቡልተኒ አከም ቱርተኒ አከም ሰዓተ ጌሰኒ እንደምን ለዚህ ሰዓት ደረሳችሁ? አሜን እግዚአብሔር ይመስገን ብለን እንድናመሰግነው ወዶና ፈቅዶ ኃጢአታችንን ቆጥሮ ሳያጠፋን በደላችንን አይቶ ሳይደመስሰን በደጁ ያሰባሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። እንዲሁም ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከገነት ወደ መንግሥተ ሰማያት መውጫ መሰላላችን ቅድስተ ቅዱሳን ድንግል ማርያም ስሟ የከበረና ከፍ ከፍ ያለ ይሁንልን። ለማሰባሰባችን ምክንያት የሆነው መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው የከበረና ከፍ ከፍ ያለ ይሁንልን። መንኮ መነከዳታ ጀደሜ ኒያመማ ቤቴ የጸሎት ቤት ተብሎ ይጠራል። ይህንን ቃል የምናገኘው በማቴዎስ ወንጌል በምዕራፍ 21 ቁጥር 13 ላይ ነው። ወንጌሉ ጠዋት ላይ መምህሩ ሲያነቡት የሰማችሁት በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ሲነበብ ይህ ቃል ይደግምልናል ማለት ነው። አራቱም ወንጌላውያን ስለ ዛሬቱ ዕለት ጽፈውልናል ማለት ነው። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በወጣ ጊዜ ሊሰቀል 4 እሑድ ሲቀረው ለመሰቀል ቤዛ ለመሆን 4 እሑድ ሲቀረው ወደ ኢየሩሳሌም ወይንም ደግሞ ወደ ምኩራብ ወጣ። ወዴት ወጣ? ወደ ምኩራብ ወጣ። ምኩራብ ማለት በአማርኛ ቤተ መቅደስ ማለት ነው። ምኩራብ ማለት በአማርኛ ቤተ መቅደስ ማለት ነው። ወደ ቤተ መቅደስ ወጣ። ወደ ቤተ መቅደስ ሲወጣ ቤተ መቅደስን ወይንም ምኩራቡን ቤተ መቅደስን ወይንም ምኩራብ ሆኖ አላገኘውም። መነገጃ፣ መሸጫ፣ መለወጫ ሆኖ አገኘው። እንግዲህ የዛሬው ትምህርት ጥቂት ከበድ ትላለች፣ ሁሉንም ትነካካለች። ከታች እስከ ላይ ያለውን ሁሉም ትነካካለች እና ልብ ብለን በማስተዋል እንከታተል። ለምን በቤተ መቅደስ ውስጥ በሬዎች የሚሸጡ ነበሩ። መጀመሪያ፣ ሁለተኛ ላይ በጎች ነበሩ፣ የሚሸጡ በጎች ነበሩ። ሶስተኛ ላይ እርግቦች ይሸጡ ነበረ። አራተኛ ለዋጮች ጥሬ ገንዘብ የሚለውጡ ነበሩ ማለት ነው። እህል አዝርቶችን የሚለውጡ በብር የሚለውጡ ዛሬ እንሸምታለን ይባላል። ልዋጭ ልውጫ ብለው ይጠሩት ነበር በጊዜና የሚለውጡ ነበሩ ማለት ነው። ስንት ነገር ይሸጥ ነበረ? 4 ነገር ሞልተናል ማለት ነው። በሬዎች ነበሩ በቤተ መቅደስ፣ በጎች ነበሩ፣ ሲቀጥል እርግቦች ነበሩ፣ ለዋጮች ወይንም ሸማቾች እህልን በብር የሚለውጡ ነበሩ ማለት ነው። እግዚአብሔር ለሁላችንም ማስተዋሉን ይስጠን። እዳ ጉርጃን ከኛ ኢየሱስ ክርስቶስ ፈንፈኑር ሰንበተፉር ጋፋፉ ገረ ኢየሩሳሌም ዮሐንስ ገረ ምኩራብ
ምኩራብ jechuun ቤተ መቅደስ yookaanis immoo mana qulqullummaa jedhamaa jechuudha. Gara mana qulqullummaatti adeeme. Gara sanas immoo yoggaa adeemu waan hin eegamnetu argame. Tokkoffaa sangootatu achi keessatti gurguramaa ture. Lammee irratti immoo hoolotatu gurguramaa ture. Gugeewwantu gurguramaa ture. Afuraffaa irratti warra geeddaratanii garbuu fa'aa boqqolloo fa'aa midhaan nyaataa qarshiidhaan yookaanis maallaqaan kan qayyaratan turanii jechaadha. Egaa Kiristoos mana qulqullummaa sana keessa eeggaa seenu jara kana argee inaaffaan mana keetii na gubaa jedhee qulqulluun Daawit akkuma dubbate Kiristoos eekkamuu jalqabe jechaadha. Eekkamsa isaa nu haa baraaru። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በቤተ መቅደስ በተገኘ ጊዜ እንግዲህ ቤተ መቅደስ በሶስት ይከፈላል። ቤተ ክርስቲያን በሶስት ከፍለን እናያለን። የመጀመሪያው እግዚአብሔር የሰራው ቤተ መቅደስ እኔና እናንተ ነን። ቤተ ክርስቲያን በሶስት ትከፈላለች። እያንዳንዱ ሰው ቤተ መቅደስ ነው ማለት ነው። ንጹህ ከሆነ እግዚአብሔር ያድርበታል። ቤተ ክርስቲያን የማን ማደሪያ ነው? የእግዚአብሔር ማደሪያ የስሙ መጠሪያ ነው። እኔና እናንተም በሱ ትእዛዝ የምንኖር ከሆነ ትእዛዛቱን የምናከብር ከሆነ የእግዚአብሔር ማደሪያዎች ነን ማለት ነው። ስለዚህ ምንድነው? ቤተ ክርስቲያን ነን ማለት ነው። ሁለተኛው ደግሞ መሰባሰባችን ሐዋርያት መጀመሪያ 120 እነሱ ነበሩ ቤተ ክርስቲያኑ ተሰባስበው ወደ ህንጻው ለመሄድ መጀመሪያ መሰባሰብ ይጠይቃል። መሰባሰባችን ቤተ ክርስቲያን ይባላል ማለት ነው። በሥርዓተ ቤተ ክርስቲያን ላይ መሰባሰባችን የሁላችን እያንዳንዳችን አንድም ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ ከመካከላችሁ ይገኛለሁ ስላለ ከመካከላችን ከተገኘ እግዚአብሔር ማደሪያ ቤተ ክርስቲያን ነው። ስለዚህ እኔና እናንተ ምን ሆነናል? ቤተ ክርስቲያን ሆነናል ማለት ነው። ሶስተኛው ደግሞ ይህ የምናየው ህንጻ ነው። ይህ የምናየው የእግዚአብሔር ማደሪያ የስሙ መጠሪያ የሆነው ሶስተኛው እሱ ነው ማለት ነው። ስለዚህ በዚህ ሶስቱንም አካል ይነካል ማለት ነው። እነዚህ በሬ ሻጮች፣ በጎች ሻጮች እንዲሁም እርግብ የሚሸጡ እህል የሚለውጡ በሶስቱም ቤተ መቅደስ ይኖራሉ ማለት ነው። አሁንም ልብ ብላችሁ አዳምጡ። እነዚህ ነጋዴዎች አሉ አሁንም ማለት ነው። ማን ነው የምናየው ይሆናል። እንግዲህ ጌታችን መድኃኒታችን ወደዛ ሲገባ የቤቱ ቅናት በላኝ አቃጠለኝ ብሎ ልበ አምላክ ቅዱስ ዳዊት በመዝሙሩ እንደተናገረው እስመ ቅንዓተ ቤትከ በልዐኒ፣ የቤቱ ቅናት አቃጠለኝ አለ። ክፉ ነገር ሲደረግ፣ ያልታሰበ ነገር፣ እርኩስ ነገር ሲፈጸም አቃጠለኝ፣ የቤቱ ቅናት አቃጠለኝ፣ አንገበገበኝ። ዛሬ ሥርዓተ ቤተ ክርስቲያን ሲታዝ ስንቶቻችንን የምንናደደው? ስንቶቻችንን እንዲስተካከል የምንመክረው? ስቀን የምናልፍ የለንም? ያ ሰው በዛው እንዲቀጥል። አንድ ሰው ሲያጠፋ ሌላው የሚናገር ወይንም ያንን ሐሳብ የሚያረክስ ከሆነ ሰውየው ይማራል፣ ይስተካከላል ማለት ነው። ነገር ግን አንድ ሰው ያጠፋ ምን አገባኝ አይመለከተኝም ብሎ ዝም የሚል ከሆነ ያን ሰው ለኃጢአቱ ተባባሪ ነው ማለት ነው። ለዛ ጥፋት ተባባሪ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ቤተ መቅደስ ያሉትን ነጋዴዎች ጅራፍ ሰራና በጅራፍ እየገረፈ በሬዎቹንም በጎቹንም አወጣቸው፣ አባረራቸው። ከዛም እርግብ የሚሸጡትን እርግቦች ዱላ አይችሉምና እነሱንም ይዛችሁ ውጡ ተባለ። ይዛችሁ ውጡ። እነዛ እህል የሚሸጡትንም በታተነባቸው ይላል መጽሐፍ ቅዱስ። እንግዲህ አራት ወንጌላውያን ይህንን ቃል ይናገሩታል። በዚህ ሰዓት በሬዎች የተባሉ እንግዲህ ካህናት እኔና እናንተን ቀድሰው ሥጋ ወደሙን ፈትተው የሚያቆርቡን ናቸው ማለት ነው። በዚህች ቤተ መቅደስ ውስጥ በእነሱ ላይ
የሚደርሰው ሐሜት የሚደርሰው ስደት የሚደርሰው ብዙ የምታውቋቸው ነገሮች አሉ ማለት ነው። እነሱ ነገሮች አሉ ማለት ነው። አሁን በጎች የተባሉ ምንም የማያውቁ የዋሃን የሆኑ ምእመናን ምንም ሳያውቁ የሚታለሉ መልክ ብቻ አይተው ሻሽ አይተው የሚሸወዱ ግዕዝ ስለተናገረ ብቻ የሚሸወዱ ደግሞ ብዙ እናቶች ብዙ አባቶች አሉ ማለት ነው። እነዚህ በጎች የተባሉ የሚሸጡ ገንዘብ ስላላቸው ብቻ ሁሉን የሚያገኙ የሚመስላቸው። ስለዚህ እነዚህን ሁሉ አወጣ በጅራፍ። እርግብ ሻጮችንም መንፈስ ቅዱስን የሚያታልሉ የሚዋሹ ዛሬ እስኪ ማን ነው መንፈስ ቅዱስን ያላታለለ? እግዚአብሔር በቸርነቱ እግዚአብሔር በምሕረቱ አሰባሰበን እንጂ ያልዋሻለ። ለማግኘት ስንል አልማልንም፣ ገብርኤልን አላልንም፣ እግዚአብሔርን አላልንም። ያልገዛንበትን በዚህ ገዝቼዋለሁ በዚህ ግዛኝ አላልንም። ለማግኘት ስንል የለንም እንዴ? ዛሬ መቼም በንግዱ ዓለም ያልተሰማራ እኮ የለም። በትንሿም ቢሆን ሁላችንም ገብተንበታል። ስለዚህ እንዴት ብለን ነው እያከናወን ያለ ነው? እንዴት ነው እየሸጥን ያለ ነው? እንዴት ነው ለአሕዛብስ ምሳሌ እየሆን ያለ ነው? ራሳችንን ልንገመግም ይገባን ማለት ነው። መንፈስ ቅዱስን ልናታልል አይገባም። እንደ እርግብ ሻጮች መንፈስ ቅዱስን ልንሸጠው አይገባም። በየቦታው ስሙን ያላግባብ መጥራት የለብንም። ከአስርቱ ትእዛዛት እኮ አንዱ የእግዚአብሔርን ስም በከንቱ አትጥራ ነው አይደለም እንዴ? በከንቱ ልንጠራው አይገባም ስሙን። ለጸሎት ይህ ቤት የጸሎት ቤት ነው። ይህ አካላችን ይህ የተነገደበት በሬ፣ በጎች፣ እርግቦች፣ እህል የተሸጠበት ቤት የተባለው ዛሬ የኔና የናንተ አካላችን የኔና የናንተ ሰውነታችን ዘረኝነት እየነገደ ነው። አፋችን መቅደስ ነን ብያቸዋለሁ፣ ቤተ ክርስቲያን ነን ብለናል። ዘረኝነቱን እየነገርንበት ነው። ምቀኝነቱን እየነገርንበት ነው። ክፋቱን እየነገርንበት ነው። እግዚአብሔር እንደ ወትሮ ጅራፍ ሰርቶ በሚታይ ጅራፍ እኮ አይመታንም። በማይታይ ጭንቀት ውስጣችንን በሚበላ ለሰው ብንናገር የማይቻል ነገር እየሆነብን በውስጣችን እያለቅን ለንስሐ አባት እንኳ ለመናገር እያፈር ከእግዚአብሔር የሚያርቀን ነው። ይህ በውስጣችን ያለው ክፋት፣ ዘረኝነት፣ ምቀኝነት ይህ በዚህ ራሳችንን እያረከስን ነው ማለት ነው። እግዚአብሔር ከዚህ ይሰውረን። የመጀመሪያ ቤተ ክርስቲያን ማን ነው? እኔና እናንተ ነን ብያችኋለሁ። ስለዚህ ባልሆነ ሀሳብ ቅድም በቅዳሴ እዚህ ላይ ሰምታችሁ ከሆነ በሰማይ ያሉ ልብክሙ ሲል ሀሳባችሁ ልቦናችሁ በሰማይ ይኑር። የኔና እናንተ ሀሳብ ቤት ነው ያለው። አሁን እኮ ብዙዎቻችን ቤት ገብተናል። ቡና እየጠጣን ነው።